ሰላም ጤና ይስጥልኝ። የምትኖሩ ሚኒሶታ ነው ወይ አሜሪካ ውስጥ ነው ያላችሁት? በዚህ ሰዓት ካሉት ሁኔታዎች አኳያ ኢንሻአላህ አጭር መልእክት ለማስተላለፍ ነው። ሰላም ጤና ይስጥልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ባላችሁበት ቦታ ይሄ ሰዓት እንደምታውቁት አንድ ሰው ስደተኛ በመምሰሉ ብቻ ፖሊስ አቁሞ ማንነታችንን የሚጠይቅበት ጊዜ ነው። ከዚህ ጊዜ ጋር በተገናኘ በተለያዩ ቦታዎች በተለያዩ ሁኔታዎች ወረቀት ልንጠየቅ እንችላለን። ስለዚህ አንደኛ ከቤት ስንወጣ ሁላችንም ፓስፖርት ካለን ፓስፖርታችንን፣ ፓስፖርት ከሌለን ግሪን ካርዳችንን፣ እንደምታውቁት ግሪን ካርድ ሳይዟ ራሱ ትንሽ ነው which is ዋሌት ውስጥ የምትገባነች ማለት ነው። ያችን ግሪን ካርድ በህግ መሰረት መያዝ አለብን ሁልጊዜ፣ በሌላም ጊዜ ማለት ነው። በእንደዚህ አይነት ጊዜ ውስጥ ያ ግሪን ካርድ ከሌለን ደግሞ I-94 ወይ ማንኛውም ህጋዊ የሆነ ዶክመንት ኤክስፓየርድ ያልሆነ በእጃችን ይዘን ከቤት ስንወጣ አጠገባችን ሊኖር ይገባል። ወረቀትን ይዘን ከቤት ከወጣን በኋላ ከሰዎቹ ጋር በምናደርገው ግንኙነት ወይ ኢንካውንተር አንደኛ ለመቆጣት ነው። ወረቀት ስጥ ወይ ወረቀትሽን ስጪ ከዛ ሚሉሽን ጠብቂ። ተቆጥቶ ምንድነው መብቴ ነው ምናምን ነገር አይሰራም። በዚህ ሰዓት የስ መብት አለሽ አለን። አዎ፣ ግን መብት በአሁን ሰዓት ያለው ሲስተም ያለው ሁኔታ እንደምታዩት ነው። ስለዚህ ቁጣን አቁመን ወረቀት ከሰጠን በኋላ ጥያቄ ሲጠይቁን ማነህ፣ ከየት ነው የመጣኸው፣ የየት ሀገር ተወላጅ ነህ በሚለው መልስ ላይ አለመናገር መብት አለኝ ስላለህ አልናገርም ማለት መብት አለን። ሌላስ አብዛኛው ሰዎቻችን እንደምታውቁት በተለይ እነዚህ ስማርትፎኖች ላይ በፊታችን ፌሻል ሪኮግኒሽን ማለት ነው ወይ የአይናችን አይሪስ አሻራ ወይ የጣት አሻራ በማድረግ እንከፍታለን ስልካችንን። ያንን በዚህ ጊዜ ማድረግ አያስፈልግም። ምክንያቱስ ማንም ሰው የእኛን አሻራ በመንካት ስልካችንን ሊከፍት ይችላል። ስልካችን ውስጥ ህጋዊም ይሁን ህጋዊ ያልሆኑ ነገሮች ሊኖሩ ስለሚችሉና እነዛ ደግሞ ጥያቄ ሊያመጡ ስለሚችሉ ከነዛ ጥያቄዎች ውስጥ ለመዳን ማድረግ ያለብን ምንድነው? አሻራ ለመጠቀም አንሱት። በመጨረሻ ማንኛውም አይነት ዶክመንት አምጥተው ፈርሙ ሲሏችሁ አትፈርሙ። የምትፈርሙትን ካላወቃችሁ ያለ መፈረም መብት ስላለን ማለት ነው። ቤት የሚመጡ ከሆነ ህጋዊ ከፍርድ ቤት የመጣ ወረቀት ካላመጡ በር ያለ መክፈት መብት አለን። ወረቀት ካመጡ ግን እንከፍታለን ማለት ነው። እና በመጨረሻ ስናናግራቸው ህጋዊ በሆነ ሁኔታ ያለ ቁጣ ዶክመንታችንን ካቀረብን በኋላ እንደ ታዛቢ ቆመን መታዘብ ነው እንጂ ቁጣ፣ ጫጫታ አያስፈልግም። ይሄ ቀን ያልፋል። ለሚያልፍ ቀን ደግሞ መልፋትም የለብንም። ስለዚህ አላህ በሰላም የምናልፍ አላህ ያርገን። ሁላችንም ከችግር የምንጠበቅ አላህ ያርገን እላለሁ በበኩሌ። ይሄ ጊዜ እስኪያልፍ ድረስ ሁላችሁም ባላችሁበት አደራ ወረቀታችሁን፣ ስልክ ቁጥር ደግሞ አንድ የረሳሁት ነገር ስልክ ቁጥር እንደምታውቁት በድሮ ጊዜ ስማርትፎኖች ከመምጣታቸው በፊት እኛ ነበርን ስማርቶች። አሁን ግን ደደብ ከመሆናችን የበለጠ አንድ ወይ ሁለት ስልክ ነው ጭንቅላታችን ውስጥ ያለው አብዛኛዎቻችን። ፕሮባብሊ አንተ ወይ አንቺ 10-20 ስልክ ልታውቁ ትችላላችሁ። አብዛኞቻችን ግን አናውቅም። እና ስልክ ካላወቅን ኪሳችን ውስጥ የሆነ ወረቀት ላይ ጽፈን እንያዝ፣ ኢመርጀንሲ ኮንታክት ይሆነናልና። እና በሌላ ጊዜ እስክንገናኝ ስለዳመጣችሁኝ አመሰግናለሁ። መልካም ጊዜ